ሰሞኑን ሃይዌይ ተጠቅማችሁ ያልተከፈለ ክፍያ አለ ፔመንቱ አልፏል የሚል ቴክስት ከደረሳችሁ በጭራሽ እዛ ላይ ያለውን ሊንክ እንዳከፍቱት። ለብዙ አሜሪካኖች እየተላከ ያለ ስካም ነው። ይህም ስካም ስሚሽንግ ነው የሚሉት ኤስኤምኤስ እና ፊሽንግን አንድ ላይ ስለሚጠቀም። አሁን የምታዩትን አይነት ቴክስት ከደረሳችሁ ኢዚ ፓስ ነን ወይም ሌላ የቶል ሲስተም የምትጠቀሙት ከነሱ ነው ብለው ከተላከ እዛ ላይ ያለውን ሊንክ እንዳከፍቱት። ይሄን የተለያየ የዜና አካላት ራሱ መዝግበውታል። ብዙ ሰው ጋር ደርሶ የተሸወዱ ሰዎች ስላሉ ብዙ ሰውም እየተሸወደ ያለው አንዱ ምክንያት እዛ ላይ የሚጠይቁት ገንዘብ ትንሽ ነው፣ ወይ $6 ወይ $9 ስለሚል ሰው ብዙ ሳይጠራጠር ሊንኩን ይከፍተዋል። ሊንኩን ከከፈታችሁት በኋላ በብዛት ምንድነው የሚያመጣው? ፎርም ሞልታችሁ ክፈሉ የሚል ፔመንት ነው። በዛ ጊዜ ሁለት ነገር ነው የሚወስዱት። አንደኛ የእናንተን ፐርሰናል መረጃ፣ ሁለተኛ ደግሞ የባንካችሁን መረጃ። ስለዚህ ከእንደዚህ አይነት ነገር ራሳችሁን ለመጠበቅ የሚላክላችሁን ሊንክ እንዳለ መክፈት የለባችሁም። ሌላ ደግሞ ቼክ የምታደርጉበት መንገድ ምንድነው? አሁን ስክሪን ላይ እንደምታዩት ሊንኩን ኮፒ ትሉትና ሳከፍቱት ብራውዘራችሁ ላይ ሄዳችሁ virus.total.com ብላችሁ እዛ ላይ ፔስት ብላችሁ ሰርች ብትሉት ዌብሳይቱ የፊሽንግ እንደሆነ ብዙ መረጃ ይሰጣችኋል። ይሄ በቀይ ቀይ የምታዩት እንዳለ ዌብሳይቱ ትክክለኛ ዌብሳይት እንዳልሆነና መረጃችሁን የሚሰርቅ መሆኑን የሚያሳያችሁ ነው። ራሳችሁን ከእንደዚህ አይነት ጥቃት ለወደፊት ፕሮቴክት ለማድረግ ወይም ምን አይነት ዌብሳይቶችን መክፈት አለብን የለብን የሚለውን የሚናገር ሙሉ ቪዲዮ ዩቲዩብ ላይ ሰርቻለሁ። አይ ቴክኖሎጂ ብላችሁ ሰርች አድርጉ። የኔን ቻናል እዛ ላይ ታገኙታላችሁ። እዛ ውስጥ ስለዚህ ጉዳይ ሙሉ የሰራሁት ቪዲዮ አለ። ያን ቪዲዮ በማየት ራሳችሁን ከእንደዚህ አይነት ጥቃት ለወደፊት ፕሮቴክት እንድታደርጉ አድቫይዝ አደርጋችኋለሁ።